ማይ ስኩል የኔ የእናንተው ትምህርት ቤት። ማይ ስኩልን ሰብስክራይብ ያድርጉ። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ንጋቱ ነኝ ከማይ ስኩል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሱ። ይህንን ቪዲዮ ሲጀምሩ ደግሞ ላይክ በማድረግ ይጀምሩ። ላይክ ሲያደርጉ ለብዙ ተማሪዎች ወይም ደግሞ ብዙ ሰዎች ጋር ተደራሽ እንዲሆን ያደርጋል ማለት ነው። ስለዚህ ይህን ቪዲዮ ሲጀምሩ ላይክ በማድረግ እኔንም ያግዙኝ ያበረታቱኝ ማለት ነው። በዛሬ የጥያቄና መልስ ፕሮግራማችን የስምንተኛ ክፍል የሞዴል ጥያቄዎችን አብረን በጋራ እየሰራን እየተማማረን እንቀጥላለን ማለት ነው። ስለዚህ አሁን በቀጥታ ወደ ጥያቄና መልሱ እንገባለን። እንጀራ ብላንክ ኢን ኢትዮጵያ A. Eats. B. Was eaten. C. Is eating. D. Is eaten። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ዲ ላይ ያለው is eaten ይሆናል። ምክንያቱም ለዚህ ስቴትመንት ወይም ደግሞ ይህንን ስቴትመንት ለማሟላት ሲምፕል ፕሬዘንት ፓሲቭ እንጠቀማለን ማለት ነው። ስለዚህ የሲምፕል ፕሬዘንት ፓሲቭ ፎርሙላው subject plus present of verb to be plus verb 3 ወይም ደግሞ past participle ይሆናል ማለት ነው። so እንጀራ የሚለው እዚህ ጋር subject ነው፣ receiver of the action ነው። receiver of the action ነው። በፓሲቭ ቮይስ ጊዜ ሰብጀክቱ ምንድነው? receiver of the action ነው። በአክቲቭ ቮይስ ጊዜ ደግሞ ሰብጀክቱ the doer ወይም ደግሞ the performer of the action ነው የሚሆነው። ስለዚህ እዚህ ጋር እንጀራ የሚለው receiver of the action ስለሆነ is eaten የሚለውን እንጠቀማለን ማለት ነው። so እንጀራ is eaten in Ethiopia. so this is the right answer. ጥያቄ ቁጥር 12 if you are a driver you blank respect traffic rules. A. must. B. must not. C. had to. D. have። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ኤ ላይ ያለው ሞዳል ቨርብ መስት ይሆናል። መስትን የምንጠቀመው ለኦብሊጌሽን ነው ማለት ነው። ስለዚህ if you are a driver you must respect traffic rules. so A is the correct answer. ወደ ቀጣዩ ጥያቄ ስናመራ when driving a car you blank answer your phone. A. must. B. must not. C. have to. D. must። ይሄ ጥያቄ እንግዲህ የሚያመላክተው ፕሮሃቢሽን ነው። ፕሮሃቢሽን ወይም ደግሞ ክልከላ ነው። ለክልከላ መስንት ወይም ደግሞ መስኖትን እንጠቀማለን። እዚህ ጋር ያው መስት ኖት ነው ያለው። ያው ኮንትራክት ስናደርገው መስንት ማለት እንችላለን ማለት ነው። ስለዚህ ለፕሮሃቢሽን መስት ኖትን ወይም ደግሞ መስንትን መጠቀም እንችላለን። በምናስከረክርበት ጊዜ ያው ስልክ ማናገር ወይም ደግሞ ስልክ ተደውሎልን መመለስም ያው ያስቀጣል ማለት ነው። ስለዚህ ፕሮሃቢሽን ነው፣ የተከለከለ ነው። so B is the right answer. when driving a car you must not answer your phone. so B is the right answer. ወደ ቀጣዩ ጥያቄ ስናልፍ while we were shopping we blank a nice brand. A. found. B. find. C. finds. D. finding። የዚህ ጥያቄ ምላሹ የሚሆነው ኤ ላይ ያለው ፋውንድ ይሆናል። ምክንያቱም ባለፈ ጊዜ in the past ማለት ነው ሁለት አክሽኖች ሲመጡ መጀመሪያ ላይ ሲከናወን ወይም ደግሞ in continuity ወይም in progress ለነበረው አክቲቪቲ past continuous እንጠቀማለን። ለሁለተኛው አክቲቪቲ ደግሞ simple past እንጠቀማለን ማለት ነው። so while we were shopping የሚለው የመጀመሪያው ነው፣ በፓስት ኮንቲኒየስ ቴንስ ነው የተገለጸው። ሁለተኛው ደግሞ ሲምፕል ፓስት ይሆናል። so
የፋይንድ ቪቱ ፎርሙ ወይም ደግሞ ፓስት ፎርሙ ፋውንድ ነው። ስለዚህ A is the right answer. While we were shopping, we found a nice brand. ስለዚህ ትክክለኛ ምላሹ ኤ ላይ ያለው ይሆናል ማለት ነው። ወደ ቀጣዩ ጥያቄ ስናመራ My cousin belonged to Hawassa 2 weeks ago. A. Drive. B. Drove. C. Driving. D. Drives. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ቢ ላይ ያለው ድሮቭ ይሆናል። የድራይቭ ቪቱ ፎርሙ ወይም ደግሞ ፓስት ፎርሙ ድሮቭ ነው። ቪ3 ድራይቭን ነው። እኛ የምንጠቀመው ቪቱ ፎርሙን ይሆናል። ምክንያቱም 2 weeks ago የሚለው ታይም ፍሬዝ ሲምፕል ፓስት እንድንጠቀም ያደርገናል ማለት ነው። ስለዚህ my cousin drove to Hawassa 2 weeks ago. So B is the right answer. Alright, ወደ ቀጣዩ ጥያቄ ስናመራ all students blank all their school materials. A. Has brought. B. Bring. C. Bringing. D. Have brought. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ዲ ላይ ያለው have brought ይሆናል። all students have brought all their school materials. present perfect tenseን የምንጠቀመው አንድ አክሽን ባለፈ ጊዜ ተጀምሮ ስቲል ከቀጠለ present perfect tenseን እንጠቀማለን። ቅርብ ጊዜ ተጀምሮ አሁን ላይ ላበቃ present perfect tenseን መጠቀም እንችላለን። የሆነ ጊዜ ወይም ደግሞ ቅርብ ጊዜም ተጀምሮ ስቲል ኢፌክቱ ካለ ወይም ደግሞ ኢፌክቱ የሚታይ ቪዚብል ከሆነ ለምሳሌ ሽንኩርት በምከትፍበት ሞመንት ጣቴን ብቆርጥ ምንን እጠቀማለሁ? present perfect tenseን እጠቀማለሁ። ለምን? ስቲል ኢፌክቱ ይታያል፣ ቪዚብል ነው። ሜቢ ጣቴ እየደማ ሊሆን ይችላል። ስለዚህ ኢፌክቱ ወይም ደግሞ ሪዛልቱ የሚታይ ነገር ነው ማለት ነው። ስለዚህ ለእንደዚህ አይነት ሲቹዌሽኖች ምንን መጠቀም እንችላለን ማለት ነው? present perfect tenseን እንጠቀማለን። በዚህ ሴንስ ጊዜ ደግሞ ተማሪዎቹ ያመጡት ስኩል ማቴሪያልስ ይታያል፣ ፊት ለፊት አለ ማለት ነው። ስለዚህ ፊት ለፊት ማቴሪያሉ መኖሩ ቪዚብል ነው ማለት ነው። ኢፌክቱ አለ ማለት ነው። በዚህ ኬዝ የተነሳ all students have brought all their school materials. ስለዚህ ያመጡት ማቴሪያል ቪዚብል ነው፣ ይታያል፣ ኢፌክት ነው ማለት ነው። ስለዚህ በዚህ ሁናቴ present perfect tenseን እንጠቀማለን። ሰው እንዳልኳችሁ D is the right answer. ወደ ቀጣዩ ጥያቄ ሳመራ computer is a machine blank control other machine. A. which. B. who. C. when. D. what. whichን የምንጠቀመው for things ሊሆን ይችላል ወይም ደግሞ for option ልንጠቀም እንችላለን። who ለፐርሰን ነው፣ when ለታይም ነው፣ ዋትን ደግሞ ለቲንግስ ነው። እዚህ ጋር ደግሞ whichን in addition ማለት ነው። መጀመሪያ ላይ ሜንሽን የተደረገውን ናውን እንደገና ለመጥቀስ whichን መጠቀም እንችላለን ማለት ነው። so በዚህ ኬዝ የተነሳ which is the right answer ማለት ነው። which የሚለው ኤ ላይ ያለው which ትክክለኛ ምላሽ ነው። computer is a machine which control other machine ነው ምንለው። so A is the right answer. ወደ ቀጣዩ ጥያቄ ስናመራ football blank is my favorite game is popular. football blank is my favorite game is popular. A. which. B. what. C. who. D. when. የዚህ ጥያቄ ትክክለኛ ምላሹ አሁንም which ነው። ምክንያቱም ፉትቦል
ብለን which is my favorite game ነው የምንለው። what is my favorite game ብንል ሴንስ አይሰጥም። who is my favorite game አይባልም። for things whoን አንጠቀምም። when is my favorite game አይባልም። ምክንያቱም whenን ለታይም ነው የምንጠቀመው። ስለዚህ በዚህ የተነሳ which ትክክለኛ ኦፕሽን ነው የሚሆነው። ፉትቦል which is my favorite game is popular ሴንስ ይሰጣል። so which is the right answer ማለት ነው። ወደ ቀጣዩ ጥያቄ ስናመራ the wind blank while we blank on the field ይሄ ስቴትመንት እንግዲህ ቀደም እንዳልኳችሁ ነው። ባለፈ ጊዜ ሁለት አክሽኖች ሲመጡ የመጀመሪያው አክሽን በፓስት ኮንቲኒየስ፣ ሁለተኛው አክሽን ደግሞ በምን ይከተላል? በሲምፕል ፓስት ማለት ነው። ኖርማሊ ከዋይል ቀጥሎ ፓስት ኮንቲኒየስን እንጠቀማለን ማለት ነው። ፓስት ኮንቲኒየስን እንጠቀማለን። ስለዚህ እሺ the wind blank while we blank on the field a low / we're playing b blew / was playing c blew / we're playing d blow / was playing የዚህ ጥያቄ ትክክለኛ ምላሹ የሚሆነው ሲ ላይ ያለው blew ከዛ በኋላ we're playing ያ ማለት የመጀመሪያው ባዶ ቦታው ላይ blew ሁለተኛው ላይ ደግሞ ከዋይል ቀጥሎ ቀደም እንዳልኳችሁ ምንድነው የምንጠቀመው? ፓስት ኮንቲኒየስን ነው። ፓስት ኮንቲኒየስ ቴንስ እንጠቀማለን። ስለዚህ the wind blew while we were playing on the field የኛ መጫወታችን ነው። on the field የኛ መጫወት ወይም ደግሞ እኛ ስንጫወት የነበረው የመጀመሪያ አክቲቪቲ ነው። ሁለተኛ አክሽኑ ደግሞ the wind ምን አደረገ ማለት ነው? blew ሆነ ማለት so in this case ሲ ላይ ያለው ትክክለኛ አማራጭ ነው የሚሆነው ማለት ነው። alright ወደ ቀጣዩ ጥያቄ ስናመራ it is advisable to brush our teeth twice blank a day b a month c a week d a year የዚህ ጥያቄ ትክክለኛ ምላሹ የሚሆነው ኤ ላይ ያለው a day ይሆናል። it is advisable to brush our teeth twice a day ነው። እሺ ወደ ቀጣይ ጥያቄ we come to school blank a every week b every month c once a week d every day የዚህ ጥያቄ ምላሹ every day ነው። we came to school every day so this is the right answer ወደ ቀጣይ ጥያቄ እናመራለን። choose the correct word to complete the sentence ትክክለኛውን ቃል እንግዲህ እንመርጣለን። ይሄን ስቴትመንት ምን ለማድረግ ለማሟላት ኮምፕሊት ለማድረግ ማለት ነው። እሺ ኢትዮጵያ needs modern blank methods to benefit much from agriculture a industry b education c farming d mining የዚህ ጥያቄ ትክክለኛ ምላሹ የሚሆነው ሲ ላይ ያለው ፋርሚንግ ይሆናል። ያው አግሪካልቸር ከፋርሚንግ ጋር ያው ይያዛል ማለት ነው አይደለ? so Ethiopia needs modern farming methods to benefit much from agriculture ወደ ቀጣይ ጥያቄ ስናመራ we are given tests and exams with fixed timetable የተሰመረበት ወይም ደግሞ አንደርላይንድ የሆነው ቃል ታይም ቴብል የሚለው ነው። ስለዚህ ታይም ቴብል ከሚለው ጋር ሲሚላር ወይም ደግሞ ሲኖኒም የሆነው ቃል የትኛው ነው? ኤ ስኬጁል፣ ቢ ፕራይስ፣ ሲ ፔሪድ፣ ዲ ክላስ። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ስኬጁል ነው። we are given tests and exams with fixed timetable ካልሆነ በዚህኛው እንተኳለን ማለት ነው because timetable and schedule are synonym words
we are given tests and exams with fixed schedule ስለዚህ ታይም ቴብል ማለት schedule ማለት ነው so is the right answer alright ወደ ቀጣዩ ጥያቄ ስናመራ ጥያቄ ቁጥር 23 we are given tests እሺ እነን ሰርተናል ጥያቄ ቁጥር 24 ማለት ነው አይደለ እሺ ጥያቄ ቁጥር 24 the purpose of ancient calendars were ecclesiastical ማለት ምን ማለት ነው ecclesiastical similar meaning of the underlined word is blank ecclesiastical ትንሽ ያው ቃሉ እንትን ይላል A religion B region C mosque D church ecclesiastical religion region mosque church እናንተ ያው በደንብ ሰርች አድርጉት ecclesiastical የሚለው related to church የሚለው እኔ ያገኘሁት ከሪሊጅን ጋም ያው ኮኔክት የማድረግ ሁናቴ ይኖራል እኔ ባገኘሁት መሰረት ግን related to church የሚል ስለሆነ church የሚለው መርጫለሁ እናንተ የራሳችሁን ሪሰርች አድርጉ ማለት ነው ecclesiastical ማለት ምን ማለት ነው የሚለው እናንተም በተጨማሪ እንትን በሉ ግን እኔ ዲክሽነሪ ላይ ጉግል ላይም ቃሉን ለማየት ሞክሬያለሁ ecclesiastical የሚለው related to church ነው የሚለው so church ብየዋለሁ ከሪሊጅን ጋር የሚያያዝ ነገር ይኖረዋል እናንተ በተጨማሪ ያው የበለጠ ሰርች አድርጉ ማለት ነው ወደ ቀጣዩ ጥያቄ ስናመራ ጥያቄ ቁጥር 25 the cat blank up the milk A licked B ate C drank D drank የዚህ ጥያቄ ትክክለኛ ምላሹ የሚሆነው C ላይ ያለው drank ይሆናል the cat drank up the milk ያው drank up ወይም ደግሞ drink up የሚለው በፕሬዘንት ፎርሙ ማለት ነው drink until the last drop ማለት ነው እስከ መጨረሻው ያለውን ነገር ወይም ደግሞ ሚልኩን እንዳለ ሰጠጣው ድመቷ the cat drank up እንላለን the cat drank up the milk እስከ መጨረሻው እንጥፍጣፊ ድረስ ማለት ነው እንደዛ በሚለው ሰዱት so the cat drank up the milk ይሆናል ማለት ነው so drank የሚለው ትክክለኛ ምላሽ ነው C is the right answer let's proceed to the next question number 26 we hope that the new development will lead to increased blank in Addis A production B agriculture C tourism D services የዚህ ጥያቄ ትክክለኛ ምላሹ የሚሆነው ቱሪዝም ነው ኒው ዴቨሎፕመንት ስንል ያው የተለያዩ ልማቶች ለምሳሌ በአዲስ አበባ ውስጥ ምን እየተደረገ ነው ልማቶች ኮሪደር ሊሆን ይችላል የተለያዩ ፓርኮች ሊሆን ይችላል እየተሰሩ ያሉበት ሁናቴ አለና ይሄ ነገር ደግሞ ተስፋ የሚሰጠን እንዴት ነው ቱሪስት አትራክሽን ላይ የበለጠ እንዲጨምር ነው የሚያደርገው ማለት ነው ስለዚህ ኒው ዴቨሎፕመንት ከቱሪዝም ጋር ሪሌት ያረጋል ብዬ ነው እኔ እንትን ያልኩት so because of this C is the right answer we hope that the new development will lead to increased tourism in Addis so C is the right answer
ወደ ቀጣዩ ጥያቄ ስናመራ ጥያቄ ቁጥር 27 They receive a proportion of their blank from the sale of goods and services. A. Economy. B. Income. C. Commodity. D. Money. They receive a portion of their income ነው የሚባለው a portion of their income ነው ምንለው portion means part ማለት ነው so they receive a portion of their income from the sales of goods and services so B is the right answer ወደ ቀጣይ ጥያቄ ስናመራ the two sides signed a peace blank last week the two sides signed a peace blank last week. A. Accord. B. Agree. C. Disagreement. D. List. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ኤ ላይ ያለው አኮርድ ይሆናል። አኮርድ ማለት አግሪመንት ማለት ነው። ስለዚህ the two sides signed a peace agreement ወይም ደግሞ a peace accord እንላለን። So A is the correct answer. ወደ ቀጣዩ ጥያቄ ስናመራ animal blank is important for tourism. A. Destroying. B. Hunting. C. Feeding. D. Conservation. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ዲ ላይ ያለው ይሆናል። animal conservation is important for tourism. Alright. ወደ ቀጣዩ ጥያቄ ስናመራ ጥያቄ ቁጥር 30 traffic police blank when drivers violate traffic rules. A. Enjoy. B. Excited. C. Devastates. D. Punishment. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ቢ ላይ ያለው ነው። Traffic police excited when drivers violate traffic rules. Excited ማለት በዚህ ኮንቴክስት መደናገጥ የሚል ትርጉም ወይም ደግሞ ፍቺን ያለው traffic police excited when drivers violate traffic rules. አሽከርካሪዎች የትራፊክ ህጎችን ወይም ደግሞ ደንቦችን ሲተላለፉ ትራፊክ ፖሊሶች ምንድነው የሚሆኑት በሰዓቱ የመሸበር የመደናገጥ አይነት ሁናቴ ነው የሚታይባቸው ማለት ነው so በዛ ኮንቴክስት ተረዱት እንጂ ኤግዛይትድ ማለት ከመደሰት ጋር የተያያዘ ነው አይደለ ነገር ግን በዚህ ኮንቴክስት እንደዛ አይደለም ግር መሰኘት መደናገጥ አይነት ነገር ነው ፍቺው ማለት ነው so traffic police excited when drivers violate traffic rules. So B is the right answer. ጥያቄ ቁጥር 31 My students always raise beautiful ideas. The synonym of beautiful is blank. A. Ugly. B. Stunning. C. Bad. D. Big. Beautiful የሚለው በዚህ ኮንቴክስት ሚኒንጉ ስታኒንግ ነው ስታኒንግ ስንል ያው ግሬት የሆነ አሪፍ ሐሳብ በሚለው ነው እንጂ ቆንጆ የሚል ሴንስ አይደለም እዚህ ጋር ያለው አሪፍ አይዲያስ ተማሪዎቹ ሬዝ በሚያደርጉበት ጊዜ my students always raise beautiful ideas እንላለን ስለዚህ ስታኒንግ አሪፍ ያው ቆንጆም ልንለው እንችላለን ግን አሪፍ ሐሳቦችን ገንቢ ሐሳቦችን ሊሆን ይችላል ማለት ነው ስለዚህ ስታኒንግ የሚለው ትክክለኛ ምላሹ ነው እዚህ ጋር አግሊ ባድ ቢግ የሚሉት አይሆኑም ስለዚህ ስታኒንግ ነው ኦልራይት ወደ ቀጣዩ ጥያቄ ስናመራ ጥያቄ ቁጥር 32 Well fattening cattle blank good result A
service B yield C consume D spend fattening cattle የሚለው ከብቶችን ማደለብ fattening cattle ወይም ደግሞ የሰቡ ከብቶች የሚል ሐሳብ አለው ወይም ደግሞ cattle fattening ማለት ከብቶችን ማደለብ ወይም ደግሞ በአግባቡ የደለቡ ከብቶች የሚል ሴንስ አለ ዌል ፋተኒንግ ካትል የሚለው ማለት ነው። ስለዚህ እነዚህ በአግባቡ ወይም ደግሞ በጥሩ ከብቶችን ወይም ደግሞ የጋማ ከብቶችን ስናደልብ ውጤታቸው ምንድነው የሚሆነው? አሪፍ ነው የሚሆነው አይደለ? የምናገኘው በስጋም ሊሆን ይችላል፣ በወተትም ሊሆን ይችላል። በተለያዩ አሪፍ ሪዛልት ጌን እናደርጋለን ማለት ነው። ስለዚህ የልድ ምንለው ያንን ነው። የልድ ሚንስ ፕሮዲዩስ ማለት ነው በዚህ ኮንቴክስት። ስለዚህ ዌል ፋትኒንግ ካትል የልድ ጉድ ሪዛልትስ ማለት ዌል ፋትኒንግ ካትል ፕሮዲዩስ ጉድ ሪዛልት ማለት ነው። ሶ የልድ ሚንስ ፕሮዲዩስ እንደማለት ነው። ሶ ቢዝ the right answer። ወደ ቀጣዩ ጥያቄ ስናመራ ጥያቄ ቁጥር 33 I blank understand what the police officer said the correct prefix is dash she A over B this C miss D an የዚህ ጥያቄ ትክክለኛ ምላሹ የሚሆነው ሲ ላይ ያለው ሚስ ይሆናል። ሚስ የሚለውን ፕሪፊክስ ከአንደርስታንድ በፊት ስናስገባው ሚስ አንደርስታንድ ይሆናል። በተሳሳተ መንገድ ስንረዳ ምንድነው የሚባለው? ሚስ አንደርስታንድ። ስለዚህ አይ ሚስ አንደርስታንድ what the police officer said። ስለዚህ ፖሊስ ኦፊሰሩ ያለውን በተሳሳተ መልኩ ነው የተረዳሁት የሚል ኮንሰፕት አለው ማለት ነው። so anyways ፕሪፊክሱ ለአንደርስታንድ ሚስ ነው፣ ሚስ አንደርስታንድ ይሆናል። so C is the right answer። ጥያቄ ቁጥር 34 the blank legal hunting is crime the correct prefix አሁንም ፕሪፊክስ ነው። እሺ A ኢል ቢ ሚስ ሲ አን ዲ ዲስ የዚህ ጥያቄ ትክክለኛ ምላሹ ኤ ላይ ያለው ነው የሚሆነው። ኢልን እዚህ ጋር ስናስገባው ኢሌጋል ይሆናል። the illegal hunting is crime ህገወጥ አደና ወይም ደግሞ የህገወጥ አደን ምንድነው ማለት ነው? ወንጀል ነው። ስለዚህ ሌጋል የሚለው ኢሌጋል ይሆናል ማለት ነው። ኢልን ነው ከፊት ለፊቱ የሚወስደው። ሰው ሌጋል ኢሌጋል፣ አንደርስታንድ ሚስ አንደርስታንድ፣ ኦቤይ ዲስኦቤይ፣ አግሪ ዲስአግሪ እንዲህ እያለን ነው እንትን የምንለው። እሺ ወደ ቀጣዩ ጥያቄ ስናመራ a person who study or knows a lot about physics is ተመልከቱ። ስለዚህ ኤ ላይ ያለው ፊዚሽያን ነው። a person who study or knows a lot about physics physician ነው የምንለው። so A is the right answer። ጥያቄ ቁጥር 36 when students gather together and willing to give their time and money they are dash እነዚህ ተማሪዎች ምን አደረጉ? ተሰበሰቡ፣ ፈቃደኛ ነበሩ ጊዜያቸውንና ገንዘባቸውን ኦፈር ለማድረግ ማለት ነው። ስለዚህ የነዚህ ተማሪዎች ድርጊት ምንድነው የሚባለው? ስለዚህ እነዚህ ተማሪዎች ምንድነው የሚባሉት? they are ብሎ ብላንክ ይላል። they are volunteering ነው የምንለው። ፈንድ ለማለት ነው። ፋይንድ ነው ያለው። ፈንድ ሬይዚንግ ነው፣ ዶኔቲንግ ነው፣ ቻሪቲ ነው። ስለዚህ when students gather together and willing ነው። willing ፈቃደኛ መሆን ነው። ስለዚህ ቮለንተሪ ከቮለንተሪዝም ጋር የተያያዘ ነው። so they are volunteering ነው የምንለው። C is the right answer። when students gather together and willing to give their time and money they are volunteering። እሺ
ጥያቄ ቁጥር 37 if you do different activities የተለያዩ ስራዎችን ወይም ደግሞ ተግባራትን በማከናወን ገንዘብ ምን እናደርጋለን? ኮሌክት እናደርጋለን ማለት ነው። ግልጽ ነው። ስለዚህ you are doing what? A charity, B donating, B ላይ fundraising, A ላይ volunteering። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ፈንድሬዚንግ ነው። ገንዘብ ነው ምን ማድረገው ማለት ነው? ማሰባሰበው። ገንዘብ ማሰባሰብ በራሱ ምንድን ነው የሚባለው? ፈንድሬዚንግ ነው የሚባለው። So B is the right answer. If you do different activities and collect money, you are doing fundraising ነው የምንለው። fundraising. So B is the right answer. እሺ when you are taking shower, you should use dash soap. A harsh, B mild, C local, D modern. harsh soap ስንል ፒኤቹ በጣም ሃይ ነው። ሚልድ ሶፕ ስንል ደግሞ ፒኤቹ ዝቅተኛ ነው ማለት ነው። ስለዚህ ገላችንን ስንታጠብ የሚመከረው ሚልድ ሶፕ ነው ማለት ነው። ምክንያቱም ፒኤቹ ለወር ስለሚሆን ከቆዳችን ጋር ይስማማል ተብሎ ይታሰባል። ስለዚህ ሚልድ ሶፕ ነው የዚህ ምላሹ ማለት ነው። So mild is the right answer. When you are taking shower, you should use mild soap. So B is the right answer. All right. The little boy blank the lovely dog. A wag, B flew, C cuddle, D all. የዚህ ጥያቄ ትክክለኛ ምላሹ ሲ ላይ ያለው ከድል ይሆናል። ከድል ማለት ሀግ እንደማለት ነው። the little boy cuddle ወይም ደግሞ cuddles ማለት ይቻላል። ያው subject verb agreement እንዲጣጣም ወይም the little boy hugs ወይም the little boy cuddles the lovely dog። ስለዚህ cuddle የሚለው ትክክለኛ ምላሽ ነው የሚሆነው ማለት ነው። all right ወደ ቀጣዩ ጥያቄ ስናመራ lion is very blank animal. A ugly ለማለት ነው። B weak, C small, D elegant። የዚህ ጥያቄ ትክክለኛ ምላሹ ዲ ላይ ያለው ኢሌጋንት ይሆናል። ኢሌጋንት ማለት ግሬስፉል እንደማለት ነው። So lion is very elegant animal ወይም ደግሞ lion is very graceful animal። አንበሳ ስታዩት እንግዲህ ያው እንደሚታወቀው ግርማ ሞገስ ያለው እንስሳ ነው አይደለ? So elegant ማለት graceful የሚለው ነው። ሌሎቹ አይሆኑም። small አይሆንም፣ weak አይሆንም፣ ይሄኛውም አይሆንም። So elegant is the right option. ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያስኩላችሁ የጥያቄና መልስ ፕሮግራሜ ይህንን ይመስላል። የስምንተኛ ክፍል የሞዴል ጥያቄዎችን ነበረ እስካሁን ድረስ ስሰራላችሁ የነበረው። በቀጣይ በሌላ የጥያቄና መልስ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ። ለመጨረሻ ጊዜ እንግዲህ ላስታውሳችሁ ይህን ቪዲዮ ላይክ ማድረግ እንዳትረሱ። ላይክ ስታደርጉ ብዙ ተማሪዎች ጋር ወይም ደግሞ ብዙ ሰዎች ጋር እንዲደርስልኝ ይሆናል ማለት ነው። ስለዚህ ላይክ አድርጉ። ለቻናሉ አዲስ ከሆናችሁም ሰብስክራይብ አድርጉ። ይመቻችሁ። ጤና ይስጥልኝ። ማይ ስኩል የኔ የእናንተው ትምህርት ቤት። ማይ ስኩልን ሰብስክራይብ ያድርጉ።